ነጭ ሽንኩርት ስትልጡ ልጣጩን ቆሻሻ መጣሊያ ነው የምትዳረጉት? እንግዲያውስ ቆም ብላችሁ አስቡ። ምክንያቱም ያ በቆሻሻ መጣሊያ ውስጥ የሚጣለው ልጣጭ ከውስጡ ነጭ ሽንኩርት ባልተናነሰ አልፎ ተርፎም በሚበልጥ መልኩ እጅግ ጠቃሚ የሆኑ ንጥረ ነገሮችን ማከማቻ ነው። ነጭ ሽንኩርት ለሺህ ዓመታት እንደ ምግብ ማጣፈጫና እንደ ባህላዊ መድኃኒት ሲያገለግል መቆየቱ ቢታወቅም ልጣጩ ግን ሁልጊዜም እንደማያስፈልግ ተረፈ ምርት ከቁጥሩ ይጣላል። ይሁን እንጂ ይህ ቀጭን ልጣጭ የሰውነታችንን የመከላከል አቅም የሚገነቡና ቁናችንን የሚያውቡ ሚስጥሮችን ይዟል። ዝርዝሩንና እንዴት መጠቀም እንዳለባችሁ አሁን በዝርዝር እንመለከታለን። ይህን በሚገባ ለመረዳት በመጀመሪያ ነጭ ሽንኩርት በሰውነታችን ውስጥ ያለውን ሚና ማየት አለብን። ነጭ ሽንኩርት የደም ግፊትን ለመቀነስ፣ ኮሌስትሮልን ለመቆጣጠር እንዲሁም የካንሰር ህዋሳትን ለመከላከል የሚረዱ ጸረ ተህዋሲያን ወይም አንቲማይክሮቢያል ባህሪያት እንዳሉት በሳይንስ ተረጋግጧል። ሆኖም ብዙዎቻችን ነጭ ሽንኩርትን በብዛት ስንጠቀም እንደ ቃር፣ የምግብ አለመፈጨት ወይም ከመጠን ያለፈ ላብ ያሉ ጎንዮሽ ጉዳቶች ያጋጥሙን ይችላሉ። የሥነ ምግብ ባለሙያዋ ንማሜ አጋርዋል እንደምትገልጸው ያ የምንጥለው ቀጭን ልጣጭ እነዚህን የጎንዮሽ ጉዳቶች ሳያስከትል ከፍተኛ የሆነ የተከማቸ ቫይታሚን ሲ እና ጸረ አንቲኦክሲዳንት ይዟል። እነዚህ ንጥረ ነገሮች ለምን አስፈለጉ? ጸረ አንቲኦክሲዳንት ማለት በሰውነታችን ውስጥ የሚፈጠሩ መርዛማ ነገሮችን በማስወገድ ህዋሶቻችን እንዳያረጁና ለበሽታ እንዳይጋለጡ የሚያደርጉ ጠባቂዎች ናቸው። ይህ ልጣጭ ደግሞ እነዚህን ጠባቂዎችን በከፍተኛ መጠን ይዟል። በተጨማሪም በውስጡም የሚገኙት ጸረ ብግነት ንጥረ ነገሮች በሰውነታችን ውስጥ የሚፈጠሩ ህመሞችና እብጠቶችን ለመቀነስ ይረዳሉ። ስለዚህ ልጣጩን መጣል ማለት መድኃኒትን በገንዘብ ገዝቶ ወደ ቆሻሻ መጣሊያ እንደመጣል ይቆጠራል። አሁን ይህን ልጣጭ እንዴት ወደ ጠቃሚ ምግብነት እንደምንቀይረው ደረጃ በደረጃ እንመልከት። የመጀመሪያው ነጥብ ልጣጩን ማዘጋጀት። የነጭ ሽንኩርት ልጣጭን እንደ ተላጠ መጠቀም የለባችሁም። መጀመሪያ ልጣጩን በጥንቃቄ ማጠብ ያስፈልጋል። ምክንያቱም በአፈር ውስጥ ስለሚበቅል አቧራ ሊኖረው ይችላል። ካጠባችሁት በኋላ በደንብ እንዲደርቅ አድርጉት። ከዚያም ልጣጩ እስኪጠነክር ወይም ክሪስፒ እስኪሆን ድረስ በምጣድ ወይም በኦቨን ማድረቅ ያስፈልጋል። ይህ ሲሆን ልጣጩ በቀላሉ የሚሰባበር ይሆናል። የሁለተኛው ነጥብ ወደ ቅመምነት መቀየር። የደረቀውን ልጣጭ በደንብ በመፍጨት ወደ ዱቄትነት ቀይሩት። በዚህ ዱቄት ላይ ጨው፣ ቁንዶ በርበሬ ወይም የሚቃጠል ቃሪያ በመጨመር የራሳችሁን ቤት ሰራሽ የነጭ ሽንኩርት ልጣጭ ቅመም ማዘጋጀት ትችላላችሁ። ይህ ቅመም ከሱቅ ከምትገዙት በኬሚካል ከተቀነባበረ ቅመም እጅግ የተሻለና ጤናማ ነው። የሶስተኛው ነጥብ አጠቃቀም። ለምሳሌ ይህን ያዘጋጃችሁትን ዱቄት በተለያዩ ምግቦች ላይ መጠቀም ትችላላችሁ። ለምሳሌ በሾርባ ላይ፣ በተጠበሱ አትክልቶች ላይ ወይም በፖፕኮርን ፈንድሻ ላይ በመነስነስ ልዩ ጣዕም እንዲኖረው ማድረግ ይቻላል። እንዲያውም የዳቦ ዱቄት ስታቦኩ አብራችሁ ብትጨምሩት ዳቦው ልዩ መዓዛና ከፍተኛ የጤና ጥቅም እንዲኖረው ያደርጋል። ይህ ማለት ምን ማለት ነው? በአንድ ድንጋይ ሁለት ወፍ እንደሚባለው ለምግባችሁ ልዩ ጣዕም እየሰጣችሁ፣ በሌላ በኩል ደግሞ የሰውነታችሁን የመከላከል አቅም ኢሚዩኒቲ እያጠነከራችሁ ነው ማለት ነው። ይህ ዘዴ ምንም አይነት ተጨማሪ ወጪ የማይጠይቅና እቤታችሁ ውስጥ በቀላሉ የምታደርጉት የጤና ጥበቃ መንገድ ነው። ይህ መረጃ ለማን ይመለከታል? ለሁላችንም፣ ግን በተለየ መንገድ። ለእናቶችና ለቤት እመቤቶች በወጥ ቤት ውስጥ የሚባከነውን ተረፈ ምርት በመቀነስ ቤተሰቦቻችሁ የተሟላ ንጥረ ነገር እንዲያገኙ ለማድረግ ትልቅ ዕድል ነው። በተለይ ልጆች ነጭ ሽንኩርት ሲያዩ የማይወዱ ከሆነ በዚህ መልክ በዱቄት በመቀነስ ምግባችሁ ውስጥ ብታስገቡት ሳያውቁት ጤናቸው ይጠበቃል። ለወጣቶች ቆዳችሁ እንዲያበራና የፊት ጥራት እንዲኖራችሁ ለምትፈልጉ በልጣጩ ውስጥ ያለው ከፍተኛ የቫይታሚን ሲ መጠን ለቆዳ ጤንነት እጅግ አስፈላጊ ነው። ለአረጋውያን በሽታ የመከላከል አቅማቸው ለቀነሰ ወገኖቻችን ይህን ተፈጥሯዊ ጸረ ተህዋሲያን በምግባቸው ማካተት ከጉንፋንና መሰል በሽታዎች ይከላከልላቸዋል። ወደፊት ይህ ምን ያመጣል? እንዲህ ያሉ ቀላልና ተፈጥሯዊ ዘዴዎችን መጠቀም ስንጀምር በኬሚካል ለተበከሉ ቅመሞች የምናወጣውን ወጪ እንቀንሳለን። ይህ ዜሮ ዌስት ወይም ምንም ነገር አለማባከን የሚባለው አኗኗር ለጤናችን ብቻ ሳይሆን ለአካባቢያችንም ጠቃሚ ነው። በቀጣይ ሳምንታት ውስጥ ይህን ዘዴ ሞክራችሁ በሰውነታችሁ ላይ የምታዩትን ለውጥ አስተውሉ። ምናልባትም ወደፊት ፋብሪካዎች የነጭ ሽንኩርት ልጣጭን ብቻ ለይተው በማሸግ ለሽያጭ ሊያቀርቡ የሚችሉበት ደረጃ ላይ እንደርሳለን። እኛ ግን ዛሬውኑ ከቤታችን መጀመር እንችላለን። እኛ ኢትዮጵያውያን ነጭ ሽንኩርት ለወጣችን፣ ለሽሮአችን እና ለቅቤያችን መሰረት መሆኑን እናውቃለን። በየቀኑ በቤታችን ውስጥ የምንልጠው የነጭ ሽንኩርት መጠን ከፍተኛ ነው። አስቡት፣ በየቀኑ ስንት መድኃኒት ወደ ቆሻሻ እንደምንጥል። ይህን ባህል በመቀየር ያንን ልጣጭ ሰብስበን ለቆጮ፣ ለዳቦ ወይም ለገንፎ ማጣፈጫ ብንጠቀምበት ምንኛ ድንቅ ነው።
ተፈጥሮ የሰጠችንን ጸጋ በአግባቡ መጠቀም የብልህነት ምልክት ነው። ስለዚህ የነጭ ሽንኩርት ልጣጭ የቆሻሻ ተረፈ ምርት ሳይሆን የቫይታሚን ሲ እና የጸረ አንቲኦክሲዳንት ምንጭ ነው። ዛሬውኑ መጣል አቁሙና ለጤናችሁ ተጠቀሙበት። ይህን ጠቃሚ መረጃ ለምትወዷቸው ሰዎች ሁሉ አጋሩን። እናንተስ ይህን ዘዴ ለመሞከር ዝግጁ ናችሁ? አስተያየታችሁን በኮሜንት አጋሩን። ጤናችሁ በእጃችሁ ነው።